ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ስራ ተገናኝተናል። እሱ ምንድነው የአብዛኞቻችን ጥያቄ ስለሆነው ስለ ጀማሪ ልጆች ወይም ጀማሪ ማወቅ ስላለባቸው እውቀቶች ከመሰረቱ ጀምረን እስከ ቅርንጫፉ ድረስ እንነጋገራለን። ቪዲዮውን መጨረሳችሁን እንዳትረሱ። ዛሬ እዚህ ቪዲዮ ላይ የምንነጋገራቸው ርዕሶች አንደኛ የፖፖን ዓላማ እንነጋገራለን። ሁለተኛ ደግሞ ብር እንደሚከፍልና እንደማይከፍል እውነተኝነቱን እንነጋገራለን። ሶስተኛ ደግሞ ወደ ስራው ገብተን ይሄንን ብር ለማግኘት ምን ስራ ነው የምንሰራው ወይም ፖፖ ላይ ያለው ስራ ምን አይነት ነው የሚለውን ነገር በሰፊው የምንነጋገር ይሆናል። ሶስተኛው ደግሞ ትልቁ ገቢ ያለው ወይም ደግሞ ይሄ የቀን ታስክ የሚባለው ወይም ምንድን ሲሰራ ነው የሚባለው ነገር ካየን በኋላ ዋናው ትልቁ ስራ ኤጀንሲ የሚባለው ነገር ላይ ደግሞ በደንብ ትኩረት አድርገን እናያለን። ከዛ ትልቁ ገቢዎችን እንዴት አድርገን ማግኘት እንዳለብን እንነጋገርና ይሄንን ፒራሚድ የሚባለው ነገር ነግሬያችሁ የምጨርስ ይሆናል። በደንብ አድርጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። ጀማሪ ከሆናችሁ ጭራሽ ይሄን ቪዲዮ ሳታዩ ፖፖ እንዳትጀምሩ በጭራሽ እመክራችኋለሁኝ። ወደ ርዕሴ ስመለስ ዋናው አሁን እዚህ ጋር የፖፖን ዓላማ ማወቅ መቻል አለበት። አንድ ሰው ወዶት ወይም ይሄንን ካምፓኒ ወዳችሁ እንድትቀላቀሉ መጀመሪያ ዓላማውን ማወቅ መቻል አለባችሁና ማለት ነው። እዚህ ጋር አሁን የፖፖን ዓላማ ስንመለከት ዓላማው አንድና አንድ ኮይን ማንቀሳቀስ ነው። ይሄንን ሁላችሁ ማወቅ መቻል አለባችሁ። ኮይን ማንቀሳቀስ። ከዚህ ውጭ ግን ዓላማ ምንም አይነት ዓላማ የለውም። ይሄ ሃይማኖት ጋር የተያያዘ ወይም ደግሞ 666 እንደሚባለው ወይም ደግሞ የተለያየ ብቻ ይሄ ዘረኝነት ወይም ሃይማኖተኝነት ምንም ነገር የለውም። ዓላማው አንድና አንድ ኮይን ማንቀሳቀስ ነው። ምናልባት የምታውቁ ከሆነ ስለ ቲክቶክ የምታውቁ ከሆነ ቲክቶክ በቪዲዮ ይሰበሰበና ከዛ በኋላ ቪዲዮ አጫጭር ቪዲዮዎች ይለቀቃሉ። ከዛ አንድ ሰው ይፈምሳል ከመሃላችን ጎበዝ ሆነ ወይም አርቱን ያሳየ ሰው ወይም መክሊቱን በደንብ አድርጎ ያወቀ ሰው ይፈምስና ያ ሰውዬ ፌመስ ይሆናል። ከዛ የእሱን ቪዲዮዎች እንከታተልለታለን። መጨረሻው ዓላማው ምንድነው? ላይቭ የሚባል ነገር አለ። ማታ ዱቄት የተቀቡ ምናምን ታውቃላችሁ። ላይቭ ላይ ሲቀመጡ እኛ ጊፍት እንሰጣቸዋለን፣ እነሱ አበባ ምናምን እንሰጣቸዋለን። ያንን ኮይን የሚባለው ነገር ማንቀሳቀስ ነው። በቃ መጨረሻ የቲክቶክ ዓላማ ሂዶ ማለት ነው። ልክ እንደዛ የፖፖ ዓላማ ደግሞ ሂዶ መጨረሻው ዓላማው እኛንም ስራ ቢያሰራን የተለያየ ነገር አሁን ወደፊት በምነግራችሁ መንገድ እሱ ብቻ ዓላማው ኮይን እንዲንቀሳቀስለት ነው። እሱ ያመረተው ኮይን ወይም ደግሞ ኮይን የሚባለውን ነገር እሱ ፕላትፎርም ላይ እንዲንቀሳቀስ ነው ዓላማው። ከዚህ ውጭ ምንም አይነት ዓላማ የለውም። እዚህ ጋር የሃይማኖት ምናምን አሁን ምሳሌ ምናልባት አንዳንድ ልጆች የምጠይቁ ስላላችሁ ላሳያችሁ ፈልጋለሁ። እዚህ ጋር አሁን ምሳሌ እዚህ ሴትዮ ጋር ብንገባ ላይቭ ላይ ምሳሌ ውስጥ ብንገባ እና እዚህ የጊፍት ቦታ አለች። የጊፍቷን ምልክት ብንጫናት እዚህ ሶስተኛው ላይ ስናደርግ ምን ትመጣልናለች? ታያችኋል። እዚህ 666 የምትል ምልክት አለች። 666። ስለዚህ እቺን ያዩ ሰዎች ይሄ 666 ሃይማኖት ነው ስለዚህ አንጠቀም እያሉ ይወጣሉ። ይሄ የተዘጋጀው ለምንድን ነው? ለሁሉም ሃይማኖቶች እንደዚህ ማዘጋጀት ይችላል። አሁን ምሳሌ እኔ ሙስሊም ነኝ። በሃይማኖቴ ከፈለኩኝ የቁርአን ምልክት እዚህ ጋር አድርጌ ከፍዬ ማስገባት ይችላለሁ። አሁን እዚህ ቦታ መጥቶ 666 እምነት ያለው ሰው መጠቀም ይችላል ለማለት ነው እንጂ ይሄ የተዘጋጀው ከዚህ ውጭ ግን ለምን ነገር አለ የሚዘጋጀው? የፈለገው ሰው የፈለገውን አመለካከት የመጣል መብት አለው። እዚህ ላይ ብቻ ክፍያ ለካምፓኒ ይከፍላል እንጂ ከዚህ ውጭ ካምፓኒ የሚደግፈው የሆነ ሃይማኖት የለም። ሁሉም ሰው የፈለገውን እኛ አሁን ከፈለግን አፄ ቴዎድሮስ አለ የተለያየ ብቻ እኛ ኢትዮጵያ ላይ ሀበሻ ላይ የሆነ ነጃሺ ሊሆን ይችላል የተለያየ ብቻ የፈለግነውን ነገር የሆነ ምልክት አድርገን እዚህ ላይ ማስገባት እንችላለን። ክፍያን ከፍለን ማለት ነው ለካምፓኒ። ከዚህ ውጭ ግን ካምፓኒው በራሱ የሆነ የሚደግፈው አካል የለም። ይሄንን ማወቅ መቻል አለባችሁ። ከዚህ ውጭ አሁን ምሳሌ ጊፍት ስንሰጥ እዚህ ጋር የኮካ ምልክትና የእንትኖች ምንድን ይባለው የኮካና የኸምር ምልክት አለ ወይም ደግሞ የቢራ ምልክት አለ። አሁን ቢራውም 500 ነው፣ ኮካውም 500 ነው። ለምንድን ነው 500 የሆነ? ለምን ሁለት ጊዜ ተጻፈ ከተባለ ቢራ ጊፍት የሚሰጥ ሰውዬ ሙስሊም ሊሆን ይችላል። ምሳሌ አሁን በእስልምና አይፈቀድምና እኔ ቢራን እንደ ጊፍት አልሰጥም ብሎ ካለ አንድ ሰው ምን ይሰጣል? ኮካን ይሰጣል።
ይሄ ሁለቱም እንትናቸውን እዩት 500 ነው ኮይናቸው። ሁለቱም 500 ኮይን ስለሆኑ ማለት ነው እንደ አማራጭ የተቀመጠው። ስለዚህ እንደ ወርታችን ብትመለከቱ ይሄን ሁሉም ብትመለከቱ አብዛኛውን ተመሳሳይ ነገሮች አሉ። ወደ ውስጥ ስትገቡ የተመሳሰሉት ሁሉም የሁሉም ሃይማኖት የሁሉም ዘር የሁሉም ሃይማኖት ተከታይ መጥቶ ፖፖ እንዲጠቀም ተደርጎ የተከፈተው። ከዛ ውጭ ግን ፖፖ በግል በራሱ የሚደግፈው አካል ወይም ደግሞ የሆነ የሚለውን የሚያንጸባርቀው አካል የለም። ከዚህ ውጭ ቁማር የሚባል ነገር አለ። እዚህ ላይ ጌም የሚባል ነገር አለ። ይሄ ጌሙ ቁማር ነው። እንደ ቁማር መልኩ ነው የምንጫወተው። ይሄን አሁን የፈለገ ሰው ነው የሚጫወተው። በሃይማኖቴ እኔ ቁማር መጫወት ሐራም ነው ብሎ ሙስሊም ከሆነ ሌላ ሃይማኖት ከሆነ እኔ በሃይማኖቴ ቁማር አይፈቀድልኝም ካለ ቁማር ተጫዋት ብሎ የሚያስገድደው አካል የለም። እዚህ ውስጥ ጌም ተጫዋት ብሎ የሚያስገድደው አካል የለም። አለመጫወት መብቱ ነው። እኔ አሁን እስካሁን ድረስ ፖፖ ላይ በቆየሁበት ጊዜ ጌም የት ጋር እንደምጫወቱ ላይ አላውቀውም። የት ጋር መጫወት እንዴት እንደመጫወት እንዳለብኝ የት ጋር እንደምጫወቱ ለራሱ አላውቀውም እንኳን ልገባ። ጌም ሳልጫወት ወይም ቁማር ሳልጫወት ግን ስራ እየሰራሁ ነው ያለሁት። ስለዚህ የሚያስገድድ አካል የለም። ሁሉም የሁሉም ሃይማኖት ማንኛውም ሰው መጥቶ ፌስቡክ መጠቀም እንደሚችለው ማንኛውም ሰው መጥቶ ቲክቶክ መጠቀም ወይም ዩቲዩብ መጠቀም እንደሚችለው እዚህም ጋር የማንኛውም ዘር መጥቶ የመጠቀም መብት አለው እንጂ ከዛ ውጭ ካምፓኒው የኢንተራን የሚደግፈው ዘር የለም። ይህንን በደንብ አጥብቄ ልነግራችሁ ፈልጋለሁ። ስለዚህ ይህንን ከጨረስኩኝና አላማውን ከነገርኳችሁ ቀጣይ የምንገባው ወደ ምንድን ነው? እውነት ፖፖ አላማው ይሄ ከሆነ ብርኛ መስራት እንችላለን ወይም ብር እውነት አለው ወይ የሚለውን ነገር ማወቅ መቻል አለብን። እዚህ ጋር ማወቅ ያለባችሁ ነገር የፖፖ ኮይንና ፖይንት ብር ናቸው። በደንብ የኢትዮጵያ ብር ናቸው፣ ዶላርም ናቸው። ከኢትዮጵያ ብርም አልፎ ዶላርም ናቸው። ይህንን ለማወቅ የፈለጋችሁ ልጆች ደግሞ መጀመሪያ የፖይንት ምልክቱን ንኩትና ወደ ውስጥ ግቡ። እኔ በምነግራችሁ መልኩ አሁን ፖይንት የሚባለውን ነገር ከሰበሰባችሁ ከዛ በኋላ ምን አደርገዋለሁ የሚባል ስጋት የለባቸውም። ፖፖ ላይ ያው እዚህ ጋር ዊዝድሮ ይላችኋል። ዊዝድሮ በሉት። ዊዝድሮ ስትሉት ያላችሁን ፖይንት አንድም ሁለትም ትሁን ወደ ዶላር ይቀየርላችኋል። ወደ ዶላር ቀይሮ ያሳያችኋል እዚህ ጋር ማለት ነው። አሁን እኔ $0 ነው ያለው፣ ለምን አዲስ አካውንት ስለሆነ ማለት ነው። ከዛ በኋላ እዚህ ጋር ማወቅ ያለባችሁ ነገር እናንተ ጋር ሜተድ የምትላለች እዚህ ጋር የሆነች ምልክት አለች። እሷን ምልክት ስናኳት ያስመርጣችኋል። ያላችሁን ፖይንት በምንድነው ማውጣት የምትፈልጉት ብሎ ያስመርጣችኋል። እዚህ ጋር ምን አለ? ባይናንስ USDT አለ። ይሄ ዙ መገበያያ ነው። ባይናንስ አለ። ከዛ በኋላ ቴሌብርና ንግድ ባንክ አሉ። ስለዚህ እናንተ የሰራችሁትን ፖይንትና ኮይን በፈለጋችሁበት ሰዓት ዊዝድሮ አድርጋችሁ ወደ ንግድ ባንክ ወደ ቴሌብር የማስተላለፍ መብት አላችሁ ማለት ነው። አሁን ምሳሌ ቴሌብር ወይ ንግድ ባንክ እንዲህ አድርጌ ብነካው ያው ወደ ውስጥ አስገብቶኛል። ከገባው በኋላ እዚህ ጋር የራሴን ስም ይጠይቀኛል፣ የአባቴን ስም ይጠይቀኛል፣ የአያት ስም ይጠይቀኛል። ከዛ ቴሌብር ስልክ ቁጥሬን ይጠይቀኛል። እዚህ ጋር ስልክ ቁጥር አስገባለታለሁ። ከዛ የባንክ አካውንቴን አስገባለታለሁ። ሰሚት ስለው ቀጥታ ነው ወደ ያለኝን ዶላር ባለው በዛሬው ምንዛሬ ወደ ንግድ ባንክ ያስገባልኛል። ምንዛሬው ደግሞ በኢትዮጵያ ብሔራዊ ባንክ የተቀመጠ በየቀኑ የሚቀመጥ ምንዛሬ አለ። ያንን አፕዴት እያደረጉ ነው በየቀኑ። ምሳሌ ዛሬ ስንት ነው ምንዛሬ ስንት ነው ዛሬ? አሁን ምሳሌ ብንመለከት ያው እዚህ 130 ብር ነው። ያው 130 ብር $1 130 ብር ነው። $1 ወይም 10 ፖይንት በ130 ብር 10,000 ፖይንት በ130 ብር እዚህ ጋር መቀየር ትችላላችሁ ማለት ነው። ስለዚህ አንድ ሰው ይሄ ፖይንት እና ኮይን የሚባለው ነገር ከሰበሰባችሁ በኋላ የት ላድርገው ብላችሁ ወይም አትጨነቁም ወይም ደግሞ ሊስት ተደረገ አልተደረገ ያላችሁ እንደ ኤርድሮፖች ነገሮች አትጠብቁም ማለት ነው። አሁን ኤርድሮፖች ነገሮች አይታችሁ ከሆነ ሃምስተር ምናምን ታፕታፕ ስናደርግ እንቆያለን። ከዛ ከ6 ወር በኋላ ነው መጥተው አንድ ወር ይቀጥሩናል። አንድ ወር ሲደርስ አንድ ወር ይጨምሩብናል ምናምን። የሰራችሁትን በፈለጋችሁበት ሰዓት የማውጣት መብት የላችሁም። እዛ ጋር እነሱ በፈለጉ ሰዓት ነው የሚሰጣችሁ። እዚህ ጋር ግን እናንተ የሰራችሁትን ኮይን እና ፖይንት በፈለጋችሁበት ደቂቃና በፈለጋችሁበት ሴኮንድ አውጥታችሁ ወደ ባንክ የማስገባት መብት አላችሁ። ስለዚህ ይሄ ትልቅ በጣም አሁን በቅርብ ነው ይሄ ነገር የተከሰተው። ያው የንግድ ባንክና ቴሌብር የገቡት በጣም አሁን በቅርብ ሰዓት ነው። በጣም አሪፍ ነው። ከዛ በፊት ግን የምንጠቀመው በባይናንስ ነበረ። ወደ ከፖፖ ብር እያወጣን ወደ ባይናንስ፣ ከባይናንስ ወደ ንግድ ባንክ ነበር። አሁን ላይ ግን
ያው ቴሌብር፣ ንግድ ባንክ ገብተው አሳርፈውናል። ስለዚህ በፈለግነው ሰዓትና በፈለግነው ደቂቃ እኛ ብቻ ስራውን በደንብ እንስራ እንጂ በፈለግነው ሰዓት ደሞዝ የማውጣት መብት አለ ማለት ነው። እዚህ ጋር ይሄን ነገር ማወቅ መቻል አለባችሁ። ከዚህ በተጨማሪ ማወቅ ያለባችሁ ነገር እዚህ ጋር የፖይንት እና የኮይን ልዩነት ልንገራችሁ፣ በትንሹ ልንገራችሁ። ፖይንት 100,000 ሲሞላ ከ100,000 በታች አይንቀሳቀስም። 100,000 ሲሞላ ፖይንት ወደ ዶላር የመቀየር መብት አላችሁ ማለት ነው። ከ100,000 በታች ማንቀሳቀስ አይቻልም። ስለዚህ አሁን ይሄን ነገር ከነገርኳችሁ ስራው ምንድን ነው? ይሄንን ፖይንት ወደ ብር የሚቀየር ከሆነ ይሄ ፖይንት እና ኮይን ወደ ብር የሚቀየር ከሆነ ፖይንት እና ኮይን ከየት ነው የምናመጣው? ወይም ደግሞ ስራው ምንድነው? ትክክለኛው ስራው እዚህ ጋር ምንድነው? ምን ሰርተን ይሄ ነገር የምናመጣው? አሁን ምሳሌ እዛ ላይ ታብታብ ነው አይደል? እንትን ላይ ኤርድሮፖች ነገሮች ታብታብ እየተደረጉ ወይም ደግሞ ሰብስክራይብ የሚደረግ ካለን ምናምን ያንን እየሰራ ነው የምንሰበስበው። እዚህ ላይ ደግሞ ስራው ምንድነው የሚል ነገር ጥያቄ ይነሳልና እዚህ ጋር በደንብ በሰፊው ገብተን የምንነጋገር ይሆናል። የወንድና የሴት ልዩነት ብለን እናወጣለን። የወንድና የሴት ልዩነትን አይተን በደንብ አድርገን ውስጥ ላይ እየገባን እናያለን። ከዛ በፊት ግን አንድ እዚህ ጋር ልነግራችሁ የምፈልገው ነገር ለሴት ብቻ ነው የሚሰራው፣ የሀፖ ለሴት ብቻ ነው የተመሰረተው ወይም ለሴት ብቻ ነው የሚሰራው ብሎ የሚያምን ሰው አለ። እንትንም ነው ዩቲዩብም ላይ የተለቀቀ በጣም ውሸት የሆነ ወሬ አለ። ዩቲዩብ ላይ የተለቀቀ አሁን ፖፖ ብላችሁ ብጽፉ ልክ ለሴት ብቻ እንደሚከፍል ተደርጎ ነው እንትኑ ቪው የተሰራ ለቪው ብለው ሰብስክራይብ ለመሰብሰብ ብለው ዩቲዩብ ላይ ያለቀቁት ነገር የተሳሳተ መረጃ አለና አንዳንድ ሰዎች ደግሞ እዚህ ጋር ላይቭ ላይ ያሉ ሴቶችን እነዚህን ሲመለከቱ እንዳለ ሴት ናቸው ጨርሰውና አብዛኞቹ ሴት ናቸው እዚህ ጋር ያሉ ልጆችና አይ በቃ ይሄ ለሴት ነው እንጂ ለወንድ አይሰራም ብለው የመውጣት ነገር አለ። እነዚህ ስራ እየሰሩ ስለሆነ ወንድ ልጅ እንደዚህ ስራ ቢሰራ እነዚህ ስለሚከፈላቸው ነው እዛ አሁን ላይቭ ላይ የወጡት እንጂ ሁሉም ወንድም ሴትም እኩል ነው እዚህ ቦታ ላይ የሚጠቀመው። በእርግጥ ሴቶችን ሰፖርት ያደርጋል። ሰፖርት የሚያደርግበትን የት እንደሆነ እነግራችኋለሁ በሰፊው። ከዛ ውጭ ግን ማወቅ ያለባችሁ ነገር ኢትዮጵያ ላይ አንደኛ ተከፋዩ ኢትዮጵያ ላይ በቀን ከ15,000 የኢትዮጵያ ብር እስከ 30,000 ብር የኢትዮጵያ ብር የሚያገኘው ወንድ ነው። አንደኛ ተከፋይ ነው በኢትዮጵያ። ሙሄ ይባላል። አንደኛ ተከፋይ ነው። አመት ከምናምን ሰርቷል እዚህ ፖፖ ላይ በኢትዮጵያ አንደኛ ተከፋይ ነው። አሁን ላይ በቃ ብዙ ነገር ሄዷል። ስራ የለም ካለ 15,000 ከ15,000 ጀምሮ እስከ 20 ምናምን ሺህ የኢትዮጵያ ብር ይሰራል። ስለዚህ ወንድም ሴትም እኩል ይጠቀማል። ያው የወንድ ነኝ እየተጠቀምኩበት ነው ያለሁት። ስለዚህ ይሄንን የተሳሳተ መረጃ ማንሳት መቻል አለባችሁ። እሱ ወንድ ሆኖ ነው በኢትዮጵያ ከ15,000 ብር እስከ 20,000 ብር እስከ 30,000 ብር በየቀኑ ያስገባል። በየቀኑ ሜክ ያደርጋል። በወር አማቱት በጣም ብዙ ነው። ስለዚህ እዚህ ፖፖ ላይ በጣም በረምብ ስራዬ ብሎ የሰሩ ልጆች አሁን ላይ 4 ወር 5 ወር እንደው እናንተ 4 ወር 5 ወር ፖፖ ላይ በደንብ አድርጋችሁ ስራዬ ብላችሁ ይዛችሁት ብትሰሩ በቀን እስከ 10 ምናምን ሺህ የኢትዮጵያ ብር ተከፋይ ትሆናላችሁ። ይሄንን አረጋግጬ ነው የምነግራችሁ። ብቻ እናንተ ፖፖ የሚፈልገውን ነገር መጀመሪያ ስጡት። እሱ የሚፈልገውን ነገር ስጡት። በኋላ ደግሞ እናንተ እሱ የምትፈልጉትን ነገር ይሰጣችኋል። እንደውም ፖፖ ላይ እኮ በጣም 4 ወር 5 ወር የቆዩ ልጆች በደንብ አድርገው ስራዬ ብለው የያዙ ልጆች ትክክለኛ ስራውን እየሰሩ ያሉ ልጆች አሁን ላይ ከፖፖ ወደ ባይናንስ ብር እያስገቡ ዶላር ማለት ነው። ይሄን ቅድም ያሳየኋችሁን ዶላር ከፖፖ ወደ ባይናንስ ያስተላልፉታል። ባይናንስ ላይ ከገባ በኋላ ባይናንስ ላይ ደግሞ ሌላ ስራ ጀምሮበታል። ለምን ዶላር ያላችሁ ማለት እናንተ ብዙ ስራ መስራት ስለምትችሉ እዛ ላይ ደግሞ ሌላ ስራ ጀምሮበታል። ስለዚህ ጠንክራችሁ 4 ወር 5 ወር ፖፖ ላይ ትግስት አድርጋችሁ በትግስት የምትሰሩ ከሆነ ማለት ህይወታችሁ ይቀየራል። በጣም ብዙ ልጆች የማውቃቸው ልጆች አሉ ህይወታቸው የተቀየረ ባልና ሚስት ሊፋቱ የደረሱ ባልና ሚስትየቱ ይሄን ፖፖ ጀምራ 2 ወር 3 ወር ከሰራች በኋላ በቃ ቤቱ እንደገና ተቋቋመ። በምክንያት የብር ችግር ነበር መጀመሪያ ተጣላቸው የነበረው። ያ ነገር ተቀረፈ፣ ተቋቋመና በጣም ብዙ ልጆች አሉ ስራቸውን ያቋረጡ። እኔ የማውቃቸው በራሴ ፖፖን ከጎን ለጎን ፖፖን ከጀመሩ ጀምሮ ስራቸውን በጎን ለጎን እየሰሩት 2 ወር 3 ወር 4 ወር ፖፖን ሲጠቀሙ ከፖፖ የሚመጣው ብርና ከስራቸው የሚመጣው ብር ሲመዝኑት የፖፖ ብር ይበልጣልና ትተውት ፖፖን አሁን ቤት ቁጭ ብለው ፖፖ ብቻ ነው የሚሰሩት። ፍሪ የሆነ ሰዓት አላቸው። በቃ ደስ የሚላቸው የትም ቦታ ሆናችሁ የምትሰሩት ስራ ነው። ስለዚህ ታግሳችሁ እናንተ የምትሰሩት ከሆነ ለወንድ ለሴት የሚባል ነገር የለም። ለወንድም ለሴትም ይከፍላል። ይሄንን ማወቅ ስላለባችሁ ነው። ከዛ ውጭ ለሴትና ለወንድ ያለውን ታስክ ስንመለከት በየቀኑ የምንሰራ አሁን ይሄ
በየቀኑ ምን እንስራ፣ ምንድነው የሚሰራው ለሚል ሰው ነው ምላሽ የምሰጠው። እዚህ ጋር ለሁለታችሁም 40 ቦክስ የሚባል ነገር አለ። 40 እናነሳለን። 40 ሲባዛ በ10 ይሆናል 400። እዚህም ጋር እንደዚሁ 40 ሲባዛ በ10 ይሆናል 400። ይሄ ምንድነው? አሁን ምሳሌ እዚህ ላይቭ ላይ በገባ አንዱ ላይ እዚህ ላይቭ በገባ አሁን እቺ ልጅ ጋር በገባ ምሳሌ ይታያችኋል። እዚህ ጋር ቦክስ ነገር አለች። አያትች እቺ 4 ደቂቃ ከ53 ከ52 ያለች እየቆጠረች ነው። ወርዳ ሂዳ ልክ 00 በምትሆንበት ሰዓት ምን እናደርጋለን? ንክት ስናደርጋት 40 ኮይን ይሰጠናል። 40 ኮይን። ይሄንን ሳጥን የምናገኘው በራሳችን አሁን እቺ ልጅ ላይቭ እየተጠቀመች አይደል? በራሷ ላይቭ የለም። በሰው ቤት ስንገባ ነው ይሄን የምናገኘው። በሰው ቤት ስንገባ ነው። ለወንድም ለሴትም በቀን 10 ጊዜ በቀን ያው 10 ጊዜ ሰዓት ከቀየረ ጀምሮ በቀን 10 ጊዜ። በፖፖ አቆጣጠር ሰዓት የሚቀየረው ማታ 1 ሰዓት ላይ ነው። እሺ በፖፖ አቆጣጠር በኢትዮጵያ ማታ 1 ሰዓት ሲሆን ቀን ይቀየራል። ነገ የሚባለው ቀን ይገባል። አሁን ምሳሌ የዛሬውን ይሄንን 10 ጊዜ ተቀብዬ 10 ጊዜ ተቀብዬ ብጨርሰው ይሄንን ኮይኑን እዚህ ቦታ ላይ የኮይኗ ምልክት ይቺ ሳጥኗ አትኖርም። መቼ ነው የምኖረው? ከማታ 1 ሰዓት ጀምሮ ነገ የሚባለው ቀን ሲገባ የነገውን ለመቀበል ነው። ተጋባን? ስለዚህ ይሄንን የምናገኛት እቺን ሳጥን የምናገኛት በሰው ቤት እንጂ በራሳችን ቤት አናገኛትም። ምናልባት አንዳንድ ጊዜ የሆነ ኔትወርክ ምናምን ሲጨናነቅ 5 ልሰጣችሁ ትችላለች። 5 ማን ሁሉም ሰው ጋር ያለ ነው። 5 ልሰጣችሁ ይችላል። ይሄንን ሌላ ነገር ሳይሆን ኔትወርክ ሲጨናነቅ ነው። ለሁሉም ሰው ነው። ምናልባት አንዳንዴ ሊያጋጥም ይችላል። ከዛ ውጭ ግን 40 ነው የሚሰጣችሁ። 40ውን በቀን ስንት ጊዜ? 10 ጊዜ ተሰበስባላችሁ። ሲባዛ 40 ሲባዛ በ10 400 የማግኘት እድል አላችሁ በቀን ማለት ነው። 400 ለወንድም ለሴትም። እሺ አንድ ስራ ይሄ ነው። ሁለተኛ ስራ ደግሞ ለወንዶች እና ለሴቶች ይሄ ፓርቲ የሚባል ነገር አለ። ፓርቲ ወንዶች ፓርቲ ላይ 15 ደቂቃ ተቀምጠን እኩል ይሆናል ስንት ይሰጠናል? 200 ኮይን ይሰጠናል። 200 ኮይን። ሴቶች ደግሞ ፓርቲ ላይ 1 ሰዓት ተቀምጣችሁ 800 ኮይን ይሰጣችኋል። 800 ፖይንት የሚሰጣችሁ እናንተ፣ ለኛ ኮይን የሚሰጣል። ይሄ ደግሞ ፓርቲ የሚባለው ምንድነው? እዚሽ ጋር የእንትን ምልክት አለች፣ የኩባያ ምልክት የሚመስል ነገር አለች። እሷን ነክተን ወደ ውስጥ ስንገባ ፓርቲ የሚባል ቦታ ላይ አለ። ልክ ላይቭ ላይ እንደሚቀመጡት። አሁን ምሳሌ ሰው ያልበዛበት ቦታ ልግባና እዚህ ላይ ብገባ ይሄ ወንበር ተይዟል። ለሴት የሚሆን ወንበር ልፈልግና ያው እዚህ ላይ ብገባ አሁን ምን አለ እዚህ ጋር ጎልደን ወንበሮች አሉ። ወርቃማ እነዚህ ለሴቶች ነው። የሴቶች መቀመጫ ናቸው። ወንዶች ከተቀመጡ እዚህ ጋር እንትን ያሉ ይቀጣሉ። ወንዶች እዚህ ጋር መቀመጥ አትችሉም። ወንዶች የምትቀመጡት ታችኛው ይሄ እዚህ ጋር ከአራቱ ውጭ ያሉት ጋር መቀመጥ ትችላላችሁ። እነዚህ አሁን ኤክስ ማድረግባቸው ግን ለሴቶች ብቻ ነው መቀመጥ የምንችለው። አሁን እዚህ ጋር እኔ ብገባ ያው ገብቻለሁ። አሁን እዚህ ጋር ያው የፕሮፋይል ይመጣል ማለት ነው። እዚህ ጋር ተቀምጬ አሁን ትንሽ ደቂቃ ብቀመጥ ወይም 1 ሰዓት የሴት አካውንት ስለሆነ 1 ሰዓት ብቀመጥ እዚህ ቦታ ላይ ስንት ይሰጠኛል? 800 ኮይን ይሰጠኛል፣ ፖይንት ይሰጠኛል። ይሄንን ለማየት የት ጋር ነው የምታዩት? ያት እዚህ ጋር 3 ሰርዝ አለች። 3 ሰርዝ እዚህ 3 ሰርዝ ውስጥ ስንገባ እዚሁ ላይ ላይቭ ላይ ሆናችሁ ሳወጡ ለማየት ማለት ነው። ስታዩ እንደዛ አድርጋችሁ እዚህ ጋር ሪዋርድ የምትላለች አያት ሪዋርድ በሰማያዊ እሷ ውስጥ ትገባላችሁ እዚሁ ላይ ሆናችሁ ወይም ፓርቲው ሳታቋርጡ ወይም ወደ ኋላ ባክ ሳትሉ ማለት ነው። ከዛ ሪዋርድ ውስጥ ስንገባ እዚህ ጋር የቀን ታስካችን ወይም ገንዘባችንን የምንቀበለው እዚህ ጋር ነው። እሺ እዚህ ጋር ምን አለች? ፓርቲ የምትል ቦታ አለች። አያት ፓርቲ የምትል ቦታ አለች። ያው እዚህ ጋር ፓርቲ ጆይን ዘ ፓርቲ ፎር 1 ሃወር የሚል አለ። 1 ሰዓት ስንቀመጥ ያው እቺ 60 ደቂቃ ተቀምጥ ታያችኋለች። 60 ሴኮንድ የምቆጥረው 60 ሴኮንዷ እዚህ ጋር ያለችው 60 ሴኮንድ ተቀመጡ እያለች ነው። እቺ 0ዋ 1 2 3 4 5 እያለች ይቆጠረች 60 ትሞላለች። ልክ 60 ስትሞላ እዚህ ጋር ሪሲቭ የምትል ቦታ ትመጣለች። ሪሲቭ የምትለውን ስትጫኗት ወደ
የቅድሙ ያየነው ኮይና ፖይንት የሚጠራቀምበት የናንተ ዋናው ቦታ ላይ እዛ ላይ ይሄድላችኋል ማለት ነው። ከዛ ውጭ እዚህ ጋር የሁለተኛ ፓርቲ ተቀመጡ ይላል፣ 2 ሰዓት ተቀመጡ ይላል። ይሄ ግን ተቀምጣችሁ ብታገኙም ሪሲቭ የሚለው እዚህ ጋር ቢመጣላችሁም አይሰጣችሁም። ለምንድነው የማይሰጣችሁ? እናንተ ሌቭላችሁ ወይም እንትናችሁ ማደግ አለበት። ይሄ አሁን በቀን 1000 ነው የሚገኘው፣ በቀን 1000 ነው የሚገኘው። በቀን ግዴታ 3000 የምታገኙ ልጆች መሆን አለባችሁ፣ ያንን ሁለተኛውን ፓርቲ ለማንሳት ማለት ነው። ስለዚህ እንደዛ አድርገን ፓርቲ ላይ ተቀምጠን ሴቶቹ ይህን ማግኘት ትችላላችሁ። ወንዶቹም እንደዛው ከነዚህ ከቢጫዎቹ ወንበር ውጭ ያሉት ቦታ ላይ ስትቀመጡ እዛ ጋር ተቀምጣችሁ 15 ደቂቃ ሲሞላችሁ እዚህ ጋር ገብታችሁ እናንተም ሪሲቭ የምትል ትመጣላችኋለች። እሷን በመንካት ወደ ዋናው ኮይናችሁ ማስተላለፍ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ልዩነቱ አሁን ሴቶችን ሰፖርት ያደረገበት ምክንያት ለሴቶች 800 ነው የሰጠው፣ ለእኛ 200 ነው የሰጠው። ግን አቆያየታችን ለሴቶች 1 ሰዓት ነው፣ ለእኛ 15 ደቂቃ ነው የቆየ ነው ማለት ነው። ከዚህ ውጭ ስለ ፓርቲ ከነገርኳችሁ በኋላ ፓርቲ ላይ ያው እሷ እቺ ኮይኗም አለችላችሁ፣ ከፈለጋችሁ ኮይኗም አለችላችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። ስለዚህ ፓርቲ ላይ ሴቶች ስትቀመጡ ወንበር አይታችሁ ተቀመጡ፣ ጎልደን ወንበር ላይ መቀመጣችሁ እንዳትረሱ። እሺ ሶስተኛው ደግሞ የሴቶችና የወንዶች ስራ አለቀ። ወንዶች ባይዘው አለቀ ስራ። ይሄን ብቻ ነው የምንሰራው። ዋናው ይሄ አይደለም ግን ይሄን ብቻ ነው የምንሰራው። በቀን 600 እናገኛለን ማለት ነው። 200 እና ሲደመር 400 ሲደመር 200 600። እቺን ብቻ ነው የማግኘት እድል ያላችሁ ወንዶች። ቆይ እንነጋገራለን ወደፊት ምን እንደምትሰሩ እናንተ ማለት ነው። ይሄን ብቻ መሰብሰብ አይደለም ስራው። ከዛ የሴቶችን ስንቀጥል ሴቶቹ በቀን ላይቭ ላይ እየተቀመጡ ልክ እነዚህን ሴቶች እንዳየናቸው ማለት ነው። እነዚህ ሴቶች እንዳየናቸው በቀን 1 ሰዓት ሲቀመጡ 1 ሰዓት ላይቭ ላይ፣ ይሄ ፓርቲ ነው። ይሄ ደግሞ ላይቭ ላይ ነው። ላይቭ 1 ሰዓት ሲቀመጡ ሴቶች ስንት ይሰጣቸዋል? 1000 ኮይን ይሰጣቸዋል። እዚህ ጋር ማወቅ ያለባችሁ ነገር ጀማሪዎች ከሆናችሁ 10000 ነው የምትሰጡት። እሺ እዚህ ጋር ሪዋርድ ላይ ስትገቡ፣ ያው ሪዋርድ ላይ የማከብበት ላይ ስትገቡ ጀማሪ ከሆናችሁ ለ3 ቀን አቀባበል ያደርግላችኋል ፕላትፎርሙ። 10,000 ይሰጣችኋል ለ3 ቀን። አሁን እዚህ ጋር ማየት ያለባችሁ ነገር እዚህ ጋር የቀን እንትናችን ያሳየናል። አሁን ይሄ 1 ሰዓት ተቀመጭና 1000 ይሰጥሻለሁ እያላት ነው። ለእናንተ ጀማሪ ከሆናችሁ በጀመራችሁበት ቀን ከዛ ከጀመራችሁበት ቀን ጀምሮ ለ2 ቀንና ለ3 ቀን ምንድን ነው የሚሰጣችሁ? 10,000 ነው የሚሰጣችሁ። እሱን መቀበላችሁ እንዳረሱ 10,000 ይሰጣችኋል። ከዛ በኋላ ምንድን ነው የምታደርጉት? ይሄን 10,000 ስትሰሩ ከቻላችሁ በተመሳሳይ ሰዓት ገቡ። ምሳሌ ዛሬ 2 ሰዓት ከገባችሁ ነገም 2 ሰዓት ከነገ ወዲያም 2 ሰዓት ተኩል ከጀመራችሁ ዛሬ ነገ 2 ሰዓት ተኩል ከነገ ወዲያ 2 ሰዓት ተኩል ብታረጉ የተሻለ ነው። ከዛ ውጭ ምናልባት አንዳንድ ልጆች ምንም አይነት ጥፋት አታጠፉ። ጥፋት የሚባል ነገር አለ። ላይቭ ላይ የሚወጣ ሴት ወይም ላይቭ ላይ ስትወጡ ምሳሌ ጨለማ ውስጥ መግባት፣ ጨለማ ውስጥ ናችሁ መግባት፣ ከስክሪን መውጣት፣ ከስክሪን እንደዚህ እየተቀረጻችሁ ወደዛ አዞራችሁት ወደ ግድግዳ አዞራችሁት እናንተ ሌላ ስራ ሰርታችሁ ስትመለሱ ይቀጣችኋል። ይሄንን 10,000 ፖይንት ላታገኙ ትችላላችሁ። ህፃን ልጅ ማሳየት፣ የሆነ ድመት ውሻ ነገር ማሳየት፣ ብርሃን በጣም የበዛበትን ቦታ እንደዛ አድርጎ ማሳየት፣ እንደዚህ አይነት ነገር አይፈቀድም። ፖፖ ላይ እንደዛ ካደረጋችሁ ቅጣት ትቀጣላችሁ። 10,000 ፖይንት ሊያስቀርባችሁ ይችላል፣ ሊያቋርጥባችሁ ይችላል። ከዛ ውጭ ምናልባት ምንም አይነት ጥፋት ሳታጠፉ አንዳንዴ 10,000 ፖይንት ላይሰጣችሁ ይችላል። ይሄ ማለት ፖፖ ያው እንደ ቦነስ ነው ይሄን ነገር የያዘው። 10,000 ለአቀባበል ለሴቶች ሲመጡ 10,000 አቀባበል ያደርግላችኋል ማለት እንጂ ግዴታ የለበትም። ካዋጣው ይሰጣችኋል፣ ካላዋጣችሁ ላይሰጣችሁ ይችላል። ለምን? ቦነስ ነገር ነው፣ ተጨማሪ ቦነስ ነገር ግዴታ የለበትም። ስለዚህ ግን እንደ ጀማሪ እዚህ ቦታ ላይ ገብታችሁ ታዩትና 10,000 የሚላችሁ ከሆነ ሲጀመር ይሄ 10,000 ካላችሁ እዚህም ጋር 10,000 ይላችኋል። ለምን? ላይቭ ላይ ገብታችሁ የምታገኙት ነገር ስለሆነ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ሴቶች 10,000 ከሆነች 1,000 ለማግኘት እዚህ ጋር ጎም ምትላለች። ከፈለጋችሁ እቺን ጎም ምትለው ነክታችሁ፣ ካልፈለጋችሁ ደግሞ ላይቭ የሚባል ቦታ አለ። እዚህ ጋር ገብታችሁ ምናልባት አሻራ ያልሰጣችሁ ልጆች ካላችሁ አይሰራላችሁም። አሻራ መጀመሪያ ስጡ ነው የሚላችሁ። ማከበበው ቦታ ላይ ላይቭ የምትል ቦታ አለች። እቺን ላይቭ የምትለው ቦታ ስትጫኗት አሻራ ያልሰጣችሁ ልጆች ከሆናችሁ አሻራ ስጡ መጀመሪያ ብሎ ወደ ፌስ አውተንቲኬሽን ወዳለበት ቦታ ይወስዳችኋል። የፌስ አሻራም ስጡ፣ እንደገና ደግሞ የፎቶ ማስገቡለት፣ ያንን አክቲቭ አድርጉ። ከዛ ላይቭ የሚለው ነገር ስትጫኑት እዚህ ጋር ይሄን ይመጣላችኋል። ከዛ ይሄ ቦታ ሲመጣላችሁ እንደምታደርጉት እዚህ ጋር
የፈለጋችሁትን ነገር ትጽፋላችሁ። ደስ ያላችሁ ኑ ስለ ፖፖ ንዋይ ሊሆን ይችላል ምናምን ሰውን ይስባል ብላችሁ የምታስቡት እዚህ ጋር የራሳችሁን ፎቶ ቁልጭ ያለ ወይም ላይቭ ላይ የሚገባውን ሰው ፎቶ ታስገባላችሁ። ከዛ እዚህ ጋር ቻቲንግ የምትለውን ትመርጡና ከዛ ጎ ላይቭ ስትሉት ቀጥታ ላይቭ ውስጥ ያስገባችኋል። አሁን ምሳሌ እኔ እስኪ ገብቼ ላሳያችሁ። ያው የሴት አካውንት ነው ታስቀጥኛላችሁ። ገብቼ ግን ላሳያችሁ ለእናንተ። እዚህ ጋር አሁን ላይቭ ተቀምጫለሁኝ እኔ ምንድነው ማድረግ አሁን እዚች እኔ የቆየሁበትን ጊዜ ቆይታ ምናምን ለማየት ከፈለኩ ቅድም ልክ ፓርቲ ላይ እንዳሳየኋችሁ እዚህ ጋር ያው የሶስት ምልክቷን እጫንና እገባለሁ። ከዛ እዚህ ጋር ያው ሪዋርድ አለች። ቅድም እንዳሳየኋችሁ ሪዋርድ የሚባል ነገር አለ። ሪዋርድ የሚለውን ትነኩታላችሁ። ከዛ ሪዋርድ የሚለውን ስትነኩት ምን ይመጣላችኋል? ያው እቺ ደቂቃዋ እንደ ቅድሙ እንደ ፓርቲ ትቆጥራለች። እዚህም ጋር ያቺ አሁን 0 በ60 ደቂቃ በዜሮ ነው ያለው። አሁን 3 ደቂቃ ብቀመጥ እዚህ ጋር 1 2 3 ጋር ትቆጥራለች። 4 ከዛ 60 ስትሞላ እዚህ ጋር እቺ እንትን የምትለው አትኖርም። እዚች ሃይድ ምናምን የምትለው አትኖርም። እዚህ ጋር ምን ይለኛል? እዚህ ጋር ምን ትለኛለች? ሪሲቭ የምትል ቦታ ትመጣለች። ያቺን ሪሲቭ የምትለው ስትነኳት መንካት ግዴታ ነው። ለምን ይቃጠልባችኋል። አለበለዚያ ማታ 1 ሰዓት ከሆነ ነገ የሚባለው ቀን ከገባ ይቃጠልባችኋል። ማታ 1 ሰዓት እስከሚሆን ድረስ ሪሲቭ ብላችሁ መውሰድ መቻል አለባችሁ። የፓርቲውንም ሆነ የወንድም ሆነ የሴትም ሆነ ፓርቲም ሆነ ላይቭም ሴቶች ስትቀመጡ ይሄንን ሪሲቭ ማለታችሁን እንዳረሱ። ስለዚህ በዚህ መልኩ መውሰድ ትችላላችሁ ማለት ነው። ላይቭ ማለት ይሄ ነው በቃ ባጭሩ። ከዛ ውጭ እዚህ ጋር እንደነገርኳችሁ ቅድም ያቺ እንትኗ የለችም፣ ሳጥኗ በእናንተ ላይቭ ላይ እዚህ ጋር አትገኝም። ይሄንን ማወቅ መቻል አለባችሁ። ከዛ ውጭ ሰው ሊገባ ከፈለገ ምናልባት እዚች የማይክ ምልክቷ ላይ የሰው ምልክት ይመጣለች፣ የሆነች የፕሮፋይል ምልክት ይመጣል። እሷን ትነኩና አክሴፕት ትልላችኋላችሁ ወይም አክሴፕት ትልላችኋላችሁ ወደ ውስጥ እንዲገቡ ማለት ነው፣ እናንተ ጋር እንዲያወሩ። ከዛ ውጭ ላይቭ ላይ ሚውት አድርጋችሁ አትቀመጡ፣ አውሩ። ካምፓኒው እንድታወሩ እንድትግባቡ ነው የሚፈልገው። ለምን ለእናንተ 1000 የሚከፍላችሁ እኮ እሱ ላይቭ ላይ ወጣችሁ ልክ እንደመጠቀማን ያደርጋችሁ። ባይዘው ግን እዚህ ጋር ሴቶችን ማወቅ ያለባችሁ ነገር ለምንድን ነው ላይቭ ስንወጣ ለሴቶች የሚከፍለው የሚባል እንትን ሊነሳ ይችላል። ለወንዶች ለምንድን ነው ላይቭ ላይ የማይከፍላችሁ፣ ለሴቶች ለምንድን ነው ላይቭ ላይ የሚከፍላችሁ የሚባል ነገር ይመጣል። አሁን እዚህ ጋር ማወቅ ያለባችሁ ነገር ሴቶች እችን 1 ሰዓት ለመስራት ብለው ሲገቡ የሆነ ሰው አምሮባቸው ተውበው ወይም ደግሞ ግጥም እያሉ ወይም ዜማ እያሉ የሆነ ነገር እያሉ እያረጉ የሆነ ሰው ሊያያቸው ይችላል። በሚያያቸው ሰዓት ጊፍት ይሰጣቸዋል። ጊፍት ሲሰጣቸው ምሳሌ 1000 ጊፍት ሲሰጣቸው 1000 እነሱ ጋር የሚደርሰው 700 ነው። 30% ፕላትፎርሙ ይጠቀማል። 30% ወይም 300ን ፕላትፎርሙ ይጠቀማል። ስለዚህ እቺ ጥቅም ሊያስገኙ ይችላሉ ብሎ ስለሆነ የሚያስበው እናንተ ማይክ ሚውት አድርጋችሁ ቁጭ ካላችሁ ፕላትፎርሙ እየከሰረ ነው የሚሄደው። ስለዚህ እናንተ ሰዎችን ስባችሁ ሰዎች ጋር እየተወያያችሁ ጊፍት የሚባል ነገር መቀበል መቻል አለበት። ስትቀበሉ ለእናንተም ጥቅም ነው፣ ለፕላትፎርሙም ጥቅም ነው ማለት ነው። ስለዚህ ሚውት አድርጋችሁ አሁን አብዛኞቻቸውን ገብተን ብናይ ሀበሻ ላይ ሚውት አድርገው ቁጭ ነው የሚሉት። በቃ ቅድም ያሳየኋችሁ ነበር አይደል? ሚውት አድርገው ቁጭ ነው የሚሉት። እንደዛ መሆን የለበትም ማለት ነው። እሺ ከዚህ ስንቀጥል ያው ላይቭ ላይ በዚህ መልኩ 1000 ማግኘት ትችላላችሁ። ወይም ደግሞ አዲስ ከሆናችሁ 10 ሲሆን ለ3 ቀን መቀበል ትችላላችሁ ማለት ነው። ከዛ ይሄንን ከጨረስን በኋላ እዚህ ጋር ሶስተኛ ስራ ፓርቲ የሚባል ነገር አላችሁ ሴቶች። አሁን ሪዋርድ ላይ ስንገባ ሪዋርድ ማለት ስራችን የሙሉ ቀን ስራችን መቀበያ ነው። የሰራነውን ታስክ ገብተን የምናይበት ወይም ስራ ያለበትን ቦታ የምናይበት ወይም ደግሞ የስራ ማስታወቂያ በረት ባጭር። እሺ እዚህ ጋር ፒኬ የሚባል ነገር አለ። እዚህ ጋር ፒኬ የሚባል ነገር አለ። እቺን ፒኬ የሚባል ነገር ምንድነው? ላይቭ ላይ ሆናችሁ እታች ጋር ቅድም እኔ ላይቭ ከገባሁበት ቦታ እታች ጋር ፒኬ የምትል ቦታ አለች። እሷን ነክታችሁ ከዛ በኋላ እዚህ ጋር 3000 አግኝታችሁ 3000 ታፕታፕ ወይም 3000 ታፕታፕ ወይም ደግሞ 3000 ኮይን ከተቀበላችሁ ፒኬ ላይና ካሸነፋችሁ 3 ጊዜ ካሸነፋችሁ በተከታታይ 2000 ሰጣችኋለሁ እያላችሁ ነው። 3 ጊዜ በተከታታይ ካሸነፋችሁ ፒኬ የሚለውን ነክታችሁ ከዛ ፍሬንድ የሚል አለ ራሱ የሚመርጥላችሁ አለ። ላሳያችሁ አንዴ። ያው እዚህ ጋር ከፈለጋችሁ እዚህ ጋር የሚያስመርጣችሁ አለ። እሺ
እዚህ ላይ ላይቭ አለ። ላይቭ እዚህ ጋር አለ። ፒኬ ማነው ፓርቲ እዚህ አለ። ስለዚህ ይሄንን መምረጥ ትችላላችሁ። አሁን ላይቭ ስለሆነ የፈለኩት ላይቭ እገባለሁ። ባይዘው ፒኬ ማቋረጥ አይቻልም ከገባችሁ በኋላ። አሁን እዚህ ጋር ፒኬ የምትል ቦታ አለች አያት። ያው እዚህ ጋር ፒኬ የምትል ቦታ አለች። እሷን ነካትና ወደ ውስጥ እገባለሁ። ስገባ እዚህ ጋር ሶስት አይነት ፒኬ አለ። ፍሬንድ ፒኬ አለ፣ ከዛ ራንደም ፒኬ አለ፣ ከዛ ቲም ፒኬ አለ። እዚህ ጋር አሁን ፍሬንድ ፒኬ ከሆነ ፎሎ የተደረጋችሁ ልጆችን ያመጣላችኋል። እዚህ ጋር ፎሎ ያደረጋችሁትን ሰዎች በዝርዝር ያመጣላችኋል። እነሱ ጋር እዚህ ጋር አልመጣልኝም እንጂ እዚህ ጋር ይመጣሉ ዝርዝራቸው። ከዛ እዚህ ጋር ኢንቫይት የሚላለ ኢንቫይት የሚለው ስነኩት ወደ እነሱ ይሄድላቸዋል። እነሱ አክሴፕት ካሉት ወይም እናንተ ጋር መጫወት ከፈለጉ ጎን ለጎን ሆኖ ይመጣላቸዋል ማለት ነው። ከዛ ውጭ ራንደም ፒኬ ያለ ራንደም ፒኬ ማለት ፕላትፎርሙ ራሱን የሚያገናኛችሁ ከሌላ ዜጋ ሊሆን ይችላል፣ ከአፍሪካዊ፣ ከአሜሪካዊ፣ ከቻይና ሊሆን ይችላል፣ ከተለያየ ዓለም ዝም ብሎ አንዱ ብድግ አድርጎ እንደናንተ ራንደም የሚፈልግ ሰው ጋር ያጋጥማችኋል። በዛ ሰዓት ታብታብ አድርጋችሁ የምታሸንፉ ከሆነ እናንተ አይደላችሁም ታብታብ የምታደርጉት ደጋፊዎቻችሁ። አሁን እዚህ ጋር ይታያችኋል 0 ሰው ነው ያለው። ያው 0 ሰው እኔ ጋር ማንም ሰው ይገባ የለም። 10 ሰው 20 ሰው 30 ሰው ካለ ግን እዚህ ጋር ታብታብ ያደርግላችኋል። ታብታብ የሚደረግ ነገር አለ። እሱን ሲያደርግላችሁ ልታሸንፉ ትችላላችሁ። ከ3000 በላይ ካገኛችሁ ከ3000 በላይ ይዛችሁ ከወጣችሁ እናንተ ተሸላሚ ትሆናላችሁ፣ ወይም ሪዋርድ ላይ የተዘጋጀላችሁ ታወጣላችሁ ማለት ነው። ይሄ ቲም ፒክ የሚባለው ምንድነው? በቲም የምትጫወቱት ነው፣ ወይም ደግሞ ጓደኛችሁ ጋር ዝም ብላችሁ ያለ ፒኬ ዝም ብላችሁ ለማውራት የምትጠቀሙበት ነው። ስለዚህ እዚህ ጋር ፍሬንድ ፒኬ ወይም ራንደም ፒኬ ያለ ወይም ቲም ፒኬ ያለ እነዚህን መጫወት ትችላላችሁ ማለት ነው። ይሄን ተጫወታችሁ ካሸነፋችሁ ያን ታገኛላችሁ። አሁን ምሳሌ ላሳያችሁ። ፒኬ ላይ ያለ ሰው እንፈልግና ላሳያችሁ። እዚህ ጋር አሁን ፒኬ ላይ ትችልች እየመለሰኝ ነው። ጨርሳለች ያለን ሌላ ፒኬ ላይ ያሉ ልጆችን ላሳያችሁ። ፒኬ ጨርሳለች። ፒኬ ብሎ ጽፎ ነበረ። እንዳለ ሴት ናቸውና እዚህ ጋር ያው እንትን ስለሚሉ እነሱ በቀን ያችን ታስኳል ለመቀበል ብሎ ስለሚወጡ ለወንድ ልጅ የማይከፍል ተደርጎ ነው የሚወራው። ፒኬ ላይ ያለ ሰው አላገኘሁም። ብቻ ጎን ለጎን ልክ እንደዚህ በዚህና በዚህ ጋርና አንድ ሰው በዚህ ጋር አንድ ሰው ሆኖ ሁለት ሰው ይጫወታል። እዚህ ጋር የምቆጠር ነገር አለች። ወደዚህና ወደዚህ እንደምትሄድ ነገር አለች። ካሸነፈ እዚህ ጋር ታብታብ የምትደረግ ነገር አለች። እሷ እንደዚህ ታብታብ ያደርጉላችሁ እዚህ ጋር የሚቆጥርላችሁ ከሆነ ካሸነፋችሁ ያው ያችን የቅድማ የተነጋገርነውን ሪዋርድ ላይ ገብታችሁ ታነሳላችሁ ማለት ነው። ስለዚህ ሴቶች ፒኬ የሚባል ነገር አለ። ፒኬ የሚባል ነገር አለ፣ ግን ይሄ ከባድ ነው። ባይጻፍ ነው የሚሻለው። ለምን ማሸነፍ 3 ጊዜ ራሳችሁ ምናልባት ጊፍት እየሰጣችሁ ካልሆነ ማሸነፍ ከባድ ነው። ስለዚህ ሞክሩት፣ ግን አትሞክሩት አላችሁ። ከዚህ ውጭ ጌም ነው ያለው። ይሄ ጌም ያልኳችሁ ቁማር ወይም ረክዛችሁ የምትጫወቱ ነገር ያላችሁት፣ ይሄም ደግሞ ያልመከራችሁም። ስለዚህ ባጭሩ ይሄን ይመስላል። ሴቶች በየቀኑ ይሄን የሚሰሩት፣ ወንዶች ይሄን የሚሰሩት። አሁን እዚህ ጋር ወንዶች 600 ብቻ ነው ያገኘነው። እዚህ ደግሞ ሴቶች 1800 400 ሲጨመር 2200 ነው የሚያገኙት ሲደመር ማለት ነው። ይሄን ብቻ ነው የሚያገኙት። ስለዚህ በቀን ይሄን ብቻ ነው የማግኘት እድል ያለን፣ ወይም ደግሞ ይሄን ብቻ ነው የማግኘት የምንችለው ማለት ነው። ታስክ የሚባለው ነገር በቀን የምንሰራው ስራ ይሄን ይመስላል። አሁን እንደ ዋና ስራ የሚባለው ይሄ አይደለም። ይሄን እንድታውቁልኝ እፈልጋለሁ። ዋና ስራ የሚባለውና ትልቁ ስራ ያለው ምንድነው? ኤጀንሲ ሆናችሁ ስትሰሩ ነው። ይሄንን ማወቅ መቻል አለባችሁ። አሁን ይሄ ለሴቶችም ለወንዶችም በቀን 600 ያገኙ ወይም ደግሞ ለሴቶች በቀን 2200 እየሰበሰቡ የትም አይደርሱ። ለምን? አንድ 10000 ፖይንት እኮ 10000 ፖይንት $10 ናት። $10 ናት። ወይም ደግሞ 100000 ፖይንት $10 ነው። ስለዚህ በጣም በመቶ ሺዎች ኮይን ካለን ነው እኛ ስኬታማ የምንኖረው፣ ወይም ብዙ ዶላር ሊኖረን የሚገባውና ይሄንን 100000 ኮይን አሁን $10 እንኳን በኢትዮጵያ 1000 ምናምን ብር እንኳን ለማግኘት ወንድ ልጅ 600 ሰብስቦ ሴት ልጅ ደግሞ 250 ሰብስባ የት ልንደርስ? በጣም ብዙ ጊዜ ይፈጅብናል። ሴቷ እንኳን ብናስበው 40 ምናምን ቀን ይፈጃል። ወንድማ ተውት፣
ወደ 200 ቀን ይፈጃል። ስለዚህ አይሆንም። ይሄ አይደለም። ይሄ እንደ ቦነስ ነው፣ እንደ ተጨማሪ ነው፣ ቦነስ ነገር ነው። ዋናውና ትልቁ ስራ እዚህ ጋር ኤጀንሲ ሆናችሁ መስራት መቻል አለባችሁ። ኤጀንሲ ሆናችሁ መስራት አለባችሁ። ስለ ኤጀንሲ ገብቼ ልዩ ሰው እየከበረበት ያልኳችሁ ቅድም በቀን እስከ 10 ምናምን ሺህ ብር በቀን በወር እስከ 600 እስከ 400 ሺህ ብር እየተገኘበት ነው ያልኳችሁን ትልቁ መንገድ አሳያችሁ ነው። ትልቁ መንገድ ምንድን ነው? ኤጀንሲ ሁላችሁ ስትሰሩ ነው። ኤጀንሲ አሁን ምሳሌ እኔ ኤጀንሲ ነኝ። ምሳሌ እኔ ጋር ኤጀንሲ ብሎ ማለት አስተማሪ ማለት ነው። እሺ አስተማሪ ብሎ ማለት ነው ባጭሩ። ኤጀንሲ ብሎ ማለት አስተማሪ ማለት ነው። ይሄ አስተማሪነት ምንድነው? ምሳሌ አሁን አስተማሪ እያስተማርኳችሁ ያለውን ነገር በቪዲዮም ቢሆን እያስተማርኳችሁ፣ ልክ ላይቭ ላይ ወጥቼ በየቀኑ አስተምራለሁ። አዲስ ሰዎች ሲመጡ አስተምራለሁ። እኔ ኤጀንሲ ስለሆንኩኝ ማለት ነው። ማወቅ ያለባችሁ ነገር ኤጀንሲ ጥቅሙ ምንድነው? አንደኛ ፕላትፎርሙ ላይ ኤጀንሲ የተመደበው ለምንድን ነው? ስለ ፕላትፎርሙ ለማስተዋወቅ ወይም ስለ ፕላትፎርሙ እንዲያስተምር ነው። ስለዚህ አዲስ ልጆች ከሆናችሁ ኤጀንሲ የሚገቡበትን ቦታ አወቁ። ለምን? አስተማሪያችሁ ነው። ያን ያስተማሪያችሁ ስለ ፖፖ ማያውቅ ከሆነ አሁን ምን ተጀምሯል መሰላችሁ? ፖፖ ላይ ምን አለ መሰላችሁ? ዝም ብሎ ኤጀንሲነት ይቀበሉና ከዛ ላይቭ ላይ ወጥተው አዲስ ሰዎችን ይይዛሉ። ግብት እንዳላችሁ ስለ ፕላትፎርሙ ሳያስረዷችሁ ወይም ደግሞ ይሄ ነገር እንዲህ ነው ስራው እንዲህ ነው ሳይላችሁ ኤጀንሲ ያላችሁ ይላችኋል ቶሎ ብለው። አው አሬ እኔ እንጃ አላውቅም ኤጀንሲ ብለው ትላላችሁ እናንተ ስለማታውቁ ማለት ነው። ከዛ እዚህ ግቡ ብለው አይዲ ያስሞላችኋል። አይዲ የሚባል ነገር አለ። እሱን ያስሞላችኋል። እዚህ ግቡ ብለው በእነሱ ስራ አድርጓችሁ ማለት ነው። ከዛ አያስተምሯችሁም። ስለ ፕላትፎርሙ ለራሳችሁ አልገባቸውም። ለራሳችሁ ይጠቀሙበት አልሆነም። አንዳንዴ ከፕላትፎርሙ ሊርቁባችሁ ይችላል። በዛ ሰዓት ትቸገራላችሁ። በእነሱ ስር ነው ያላችሁት። እነሱ ናቸው ነገ እናንተ ኤጀንሲ ልሆን ብትሉ ኤጀንሲ የሚያደርጓችሁ እነሱ ናቸው። ስለዚህ ኤጀንሲ ስትመዘገቡ እንትና ያስረዳኛል፣ እንትና ጎበዝ ነው፣ እንትና ራሱን የሚጠቀምበት ስለሆነ እኔንም ያስጠቀመኛል ብላችሁ የምታስቡበት ሰውዬ ጋር መግባት መቻል አለባችሁ። ኤጀንሲ ስትመዘገቡ በረም አድርጋችሁ ማየት መቻል አለባችሁ። እሱ ጋር ተመዝግባችሁ ጥሏችሁ የሚጠፋ ከሆነ ወይም ደግሞ ፕላትፎርሙን ለቆ የሚወጣ ከሆነ እናንተ ከሱ ለመልቀቅ በነፃ ዝም ብላችሁ መቀያየር አትችሉም። አንድ ኤጀንሲ ብቻ መያዝ የምትችሉት። ያንን ኤጀንሲ ጋር ገብታችሁ ያንን ኤጀንሲ ከያዛችሁ በኋላ ሌላ ኤጀንሲ መያዝ አትችሉም። ስለዚህ እዛ ሰውዬ ጋር መሆን ብቻ ነው የምትችሉት። ለዚህም ሲባል ደግሞ ግዴታ መጀመሪያ አይታችሁ መግባት አለባችሁ። በግድ መጀመሪያ ግቡ አትባሉ። አይታችሁ አይታርጋችሁ በደንብ የሚያስረዳችሁን በደንብ ስለ ፕላትፎርም የሚያውቅ ለራሱ ተጠቅሞ እናንተን ሞቲቬት የሚያደርጋችሁ የሚገፋፋችሁ ሰው ጋር መግባት መቻል አለባችሁ። ስለዚህ ኤጀንሲ ስትመዘገቡ አይታችሁ ተመዝገቡ። ኤጀንሲ መመዝገብ የፈለጋችሁ ልጆች እዚህ ጋር እኔ ኤቢሲዲ ያስቀምጥላችኋለሁ። ወይም ደግሞ እዚህ ጋር ምን አለ ማይ ኤጀንሲ የምትል ቦታ አለች። ያው ፖይንት እና ኮይን ካለበት ቦታ ላይ ማይ ኤጀንሲ የምትል ቦታ አለች። ማይ ኤጀንሲ የምትል ቦታ አለች። እሷን ነክታችሁ ወደ ውስጥ ስትገቡ ምን ይመጣላችኋል? እንትን አለች አይዲ አስገቡ የሚል ቦታ አለ። እዚህ ጋር አሁን ስለተመዘገብንበት ነው በእኛ አይዲ አስገቡ የሚል ቦታ አለ። አይዲው ላይ የኔን አይዲ 30820748 አስገቡ። እኔ ጋር ኤጀንሲ ተመዘገባላችሁ። እኔ እናንተ ሰፖርት አደርጋችኋለሁ ማለት ነው። እሱ ጋር አስቀምጥላችኋለሁ ስክሪኑ ላይ ኤቢሲዲ ያስቀምጥላችኋለሁ። ስቴፕ ተከትላችሁ እሱን ተከትላችሁ ተመዝገቡ። ከዛ በኋላ እኔ ሰፖርት ማድረግ ያለብኝ ነገር ሰፖርት አደርጋችኋለሁ። ከዛ ውጭ አሁን ኤጀንሲነት ምንድነው ትርፉ? ትልቁ ትርፍ ምንድነው? አሁን ምሳሌ እኔ ጋር ተመዘገባችሁ ዛሬ። ከዛ በኋላ እኔ እናንተ ብቁ አደርጋችኋለሁ፣ አስተምራችኋለሁ። ስለ ፕላትፎርሙ በየቀኑ የምትሰሩት ምንድነው ብቻ ቀን በቀን ስላሉ ነገራቶች ሊሆን ይችላል፣ ስለ አከፋፈሉ፣ ስለ ብርም ሊሆን ይችላል። ስለተለያዩ ነገር እውቀት ሰጣችኋለሁ። ለእናንተ በደንብ አድርጌ አስተምራችኋለሁ። ላይቭ ላይ ተገናኘን፣ ፓርቲ ላይ ተገናኘን፣ በስልክ የተደዋወልን፣ በቴሌግራም እያወራን፣ በቪዲዮ እንደዚህ ያስተማርኳችሁ የተለያየ ነገር እያደረኩላችሁ ለእናንተ እውቀት ሰጣችሁና አይ አሁን ገብቶኛል ሸረፈድኝ ስለ ፖፖ በደንብ ተረድቻለሁ፣ ለጓደኞቼ ወይም ደግሞ ለአዲስ ልጆች ማስረዳት እችላለሁ፣ ችግር የለብኝም ስትሉኝ እኔ እናንተን ኤጀንሲነት ሰጣችኋለሁ። ኤጀንሲ ሆናችሁ ማለት ነው። እናንተ ኤጀንሲ ሆናችሁ ከዛ እዚህ ጋር ነው አሁን ጨዋታው። ኤጀንሲ ሆናችሁ ስትሰሩ በምትሰሩበት ሰዓት አሁን እናንተ ደግሞ ለሌላ ሰዎች ልታስተምሩ ነው። አስተማሪ ሆናችሁ ማለት ነው። ካረለ ተዛዋሪ አስተማሪ ሆናችሁ ከዛ ኤጀንሲ ሆናችሁ እናንተ አሁን ምሳሌ ላይቭ ላይ ወጣችሁ ስታስተምሩ ወይም ደግሞ በፈለጋችሁበት መንገድ ስታስተምሩ 5 ልጆች ወይም 10 ልጆች ልታስተምሩ ትችላላችሁ። እነዚህ ልጆች ደግሞ በደንብ ብቁ መሰብሰብ አይደለም ሰው፣ እነዚህ ልጆች ብቁ አድርጋችሁ
ስታፈሯቸው በደንብ ብቁ ስታደርጓቸው ለሁሉም ኤጀንሲነት ትሰጣችኋላችሁ። እኔ ለእናንተ ኤጀንሲነት እንደሰጠኋችሁ እናንተ ደግሞ ለእነዛ ልጆች ኤጀንሲነት ትሰጣላችሁ። ከዛ በኋላ እነሱ ደግሞ ወጥተው ሌላ ፒራሚድ ይሰራሉ። የራሳቸውን ፒራሚድ እያደረጉ ይሰራሉ። ሌላ ልጆችን ያፈራሉ። እነሱም ለሌላ ሰው ኤጀንሲነት ይሰጣሉ እያለ ይቀጥላል። ከዛ እነሱ ደግሞ ሌላ ሰው ከሰጡ በኋላ ደግሞ እነዛ ሰዎች ደግሞ ወጥተው አሁንም ያስተምራሉ እያለ ፒራሚዱ እየሰፋ ይሄዳል። ደግሞ እነዚያዎች ደግሞ ሌላ ያስተምራሉ። እነዚህም በመሀል እያስተማሩ ነው እያለ ፒራሚዱ እየሰፋ ይሄዳል። አሁን እዚህ ጋር ማወቅ ያለባችሁ ነገር ይሄ ፒራሚድ እየቀጠለ ይላል። እናንተ በጀመራችሁ ፒራሚድ የማታውቁት ሰው እየገባ በሰው በጓደኛ እየሰፋ ይሄዳል። ይሄ ፒራሚድ አይቋረጥም፣ ይሄዳል እስከ መቼው ድረስ አይቋረጥም። እዚህ ጋር ማወቅ ያለባችሁ እቺ ፒራሚድ ባልተቤቱ ማን ነው? እናንተ ናችሁ ኤጀንሲ ናችሁ የጀመራችኋል። ስለዚህ እናንተ ስለጀመራችሁ ለእናንተ ፕላትፎርሙ ኮሚሽን ያስብላችኋል። ምሳሌ ላሳያችሁ። እዚህ ውስጥ ለሚንቀሳቀስ ልጅ 30% ይቆረጥበታል፣ ግብር ይከፍላል 30%። አሁን ምሳሌ ላይቭ ላይ ለምታገኙት ሰው ጊፍት ብትሰጡ፣ የሆነ ሰው ጊፍት ብትሰጡ 100,000 ጊፍት ብትሰጡት 100,000 ጊፍት ብትሰጡት 100,000 ብትሰጡት እሱ ጋር የሚደርሰው 70,000 ነው። 30,000ውን ደግሞ ወይም 30%ቱን ግብር ትከፍላላችሁ። ለማን? ለፕላትፎርሙ። ፕላትፎርሙ 30% ይቆርጥ። ስለዚህ እዚህ ውስጥ ሌቭል ለማሳደግ ሊሆን ይችላል፣ ገበያ እየተገበያዩበት ሊሆን ይችላል፣ ጊፍት እየተሰጣጡ ሊሆን ይችላል። የተለያየ ነገር ሲያደርጉ እዚህ ውስጥ ያሉ ልጆች 30% ግብር ይከፍላሉ። ለማን? ለፕላትፎርሙ 30% ይከፍላሉ። ስለዚህ ፕላትፎርሙ ምን ብላ ያስባል? በእናንተ ምክንያት ነው ወይም እዚህ ፒራሚዱን በጀመረው ልጅ ነው አማካኝነት ነው ይህን ልጆች ያገኘሁት ብሎ ስለሚያስብ ከሚያገኘው 30% ከሚያገኘው ትርፍ 30% ለእናንተ ጊፍት ይልክላችኋል። በየቀኑ ኮሚሽን ይገባላችኋል። ኮሚሽን ብሎ ማለት አሳያችኋለሁ። ቆይ እንትን ላይ አስቀምጥላችኋለሁ። በየቀኑ የሚገባላችሁ ኮሚሽን አለ ወደዚህ ማለት ነው። እዚህ ጋር ሰው እየተንቀሳቀሰ ነው፣ በእናንተ ፒራሚድ ውስጥ ነው ያለው። ለራሱ ዓላማ ብሎ ሲንቀሳቀስ ለእናንተ ኮሚሽን ይመጣላችኋል። እዚህ ጋር ማወቅ ያለባችሁ ነገር አሁን ምሳሌ እናንተ እናንተ ኤጀንሲ ነበራችሁ፣ እኔ ነኝ እዚህ ያለሁት። እናንተ እዚህ ውስጥ ያላችሁ የራሳችሁን ፒራሚድ ስትሰሩ በተዘዋዋሪ የኔ ፒራሚድ እየሰፋ ነው። የኔ ትልቁ ፒራሚድ አለ እዚህ። የኔ ትልቁ ፒራሚድ ደግሞ ቢኖርም ደግሞ ከኔ በላይ ደግሞ ኤጀንሲ ያለች ደግሞ የኔ ኤጀንሲ ያለች እሷ ደግሞ ትልቅ ፒራሚድ አለ እዚህ ጋር ማወቅ ያለባችሁ ነገር። ስለዚህ እናንተ እዚህ ኮይን ሲንቀሳቀሱ እኔ ብቻ አይደለሁም የምጠቀመው። እናንተ የእናንተ ቪው ሲንቀሳቀሱ እናንተ ትጠቀማላችሁ፣ እኔም እጠቀማለሁ፣ የኔም ኤጀንሲ ትጠቀማለች፣ የኔም ኤጀንሲ ትጠቀማለች። ወር ላይ ይሄደ ማለት ነው። ስለዚህ ነገ እናንተም ልጆች ስታፈሩ ባይዘው እዚህ ጋር ማንም ከማንም ሰው ጋር ተቀጣሪ አይደለም። እኔ እናንተ ተቀጣሪ እያደረኳችሁ አይደለም። እናንተ ሌላ ልጆች ስታስገቡ እነሱን ተቀጣሪ እናንተ ቁጭ ብላችሁ ልበሉ አይደለም። እነሱም ለራሳቸው ዓላማ ብለው ነው ሸረፈድን ያገኛል ብሎ አይደለም ማንም ሰው የሚለፋው፣ ወይም የእናንተ ልጆች እናንተ ታገኛላችሁ ብሎ አይደለም የሚለፉት። እዚህ ጋር የምታስተምሩ ልጆች አንዱ መጥቶ እዚህ ጋር ፋስት አክቲቭ ሊሆን ይችላል። ከዛ የራሴን ፒራሚድ መስራት አለብኝ ብሎ ሲሰራ የራሱን ፒራሚድ ሲሰራ በማን ፒራሚድ ውስጥ ነው ያለው? በእናንተ ፒራሚድ ውስጥ ነው ያለው። ስለዚህ እናንተ ኮሚሽናችሁ አይቋረጥባችሁም። ለእሱም እየገባለት ለእናንተ ይመጣላችኋል። እሱ እዚህ ጋር የያዛችሁ ልጆች የሆነ ኮሚሽን ሲመጣ ለእሱም አልፎ ለእናንተ ይመጣል፣ ለእኔም ይመጣል፣ ለኤጀንሲ ይመጣል። ወር ላይ ይከፋፈላል። 30% ወስዶ ፕላትፎርሙ አንደኛ ለራሱ ኮሚሽን ለራሱ ታክስ እየተከፈለ ነው፣ ለራሱም ያነሳውን ያነሳል ከዛ ላይ። ሁለተኛ ደግሞ ለሚቆረጥበት ልጅ ሌቭል ሊያሳድግለታል እንደ መገበያያ። ሶስተኛ ደግሞ ከዛ በተጨማሪ ደግሞ ሶስተኛ ለኤጀንሲዎች ክፍያ ያለበት ማለት ነው። እዚህ ጋር ከሆነ የተቆረጠው እንትኑ 30%ቱ ይሄዳል፣ እንደዚህ እየተከፋፈለ ይሄዳል፣ ወር ላይ ይወጣል፣ ወር ላይ ይከፋፈላል። ስለዚህ ኔትወርካችሁ በሰፋ ቁጥር ለእናንተ በየቀኑ የሚገባው ኮሚሽን በጣም ሀይ የሆነ ትልቅ እየሆነ ነው የሚሄደው ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ይሄ ኮሚሽን ቀላል አይደለም። 4 ወር የሰሩ ልጆች 4 ወር እዚህ ፕላትፎርም ላይ ይሰሩ። ከፈለጋችሁ ገብታችሁ ቪዲዮ ላይ ሸረፍ ሚዲያ ላይ በ4 ወር መኪና ልገዛ ነው ብላ የተናገረች ልጅ አለች። ገብታችሁ ይዘት ካላመናችሁ ይሄን በ4 ወር ውስጥ 4 ወር ብቻ ሰርተው አሁን ላይ 1.5 እስከ 2 ሚሊዮን ድረስ ኮይን የሚያገኙ ልጆች አሉ። 2 ሚሊዮን ድረስ ኮይን የሚያገኙ ልጆች አሉ። 4 ወር ግን እንትናቸውን ኔትወርካቸውን ዘርግተዋል። ዛሬ በየቀኑ 2 ሚሊዮን ፖይንት እና 1.5 ሚሊዮን ስራ የለም ካሉ 1.5 ሚሊዮን ድረስ
ፖይንት የሚገባላችሁ ልጆች አሉ። ባይዘዌ አንተ ስንት እየገባልህ ነው የሚባል ጥያቄ ብዙ ጊዜ ይነሳና እኔ አሁን እችን ቪዲዮ እስከምሰራበት ጊዜ ድረስ ከ100,000 እስከ 200,000 ይገባልኛል። ቢላይ ያለሁት ከ100,000 እስከ 200,000 ይገባልኛል። ገና በወር ከምናምን ማለት ነው። 4 ወር 5 ወር የቆዩ ልጆች ደግሞ ወይም 4 ወር 5 ወር እኔም ስቆይ ነገር ከነገ ወዲያ በሚሊዮን ተከፋይ ይሆናለሁ ማለት ነው። 1.5 ሚሊዮን ማለት $150 ነው። $150 በየቀኑ እያገኘሁ ነው። $150 ሲባዛ በ140 ብር ባይናንስ ላይ ይሄንን ብታባዙ ስንት ይመጣል? 21,000 የኢትዮጵያ ብር 21,000 የኢትዮጵያ ብር እየተከፈሉ ነው ያሉት ማለት ነው። ጭራሽ ደግሞ ይሄን ያው 2 ሚሊዮን ካባዛ ነው ወደ 30,000 የሚጠጋ ብር ወደ 30,000 ብር የሚጠጋ ብር በየቀኑ ሜክ ያደርጋሉ ማለት ነው። ገብቷችኋል? በየቀኑ ነው የምላችሁ። ይሄንን አሁን በወር አባዙት 21,000 ሲባዛ በ30 አመቱት ስንት ሺህ እንደሚመጣ። ስለዚህ እኔ እንኳን አሁን ባለሁበት እስከ 200,000 ከ100,000 እስከ 200,000 ባለው እየተከፈለ ነው። 100,000 ማለት በኢትዮጵያ የ2,000 ብር ወይም እስከ 2,000 ብር ተከፋይ ነው በወሬ ማለት ነው በየቀኑ። ይሄ ኮሚሽን የሚገባልኝ አሁን 100,000 ኮይን ድረስ ይገባልኛል። 200,000 ኮይን ድረስ ይሄ ኮሚሽን የሚገባልኝ እኔ ስራ ሰርቼ አይደለም። እኔ የዘረጋሁት ኔትወርክ አለ። እኔ የዘረጋሁት ኔትወርክ ውስጥ የሚንቀሳቀሱ ልጆች አሉ። እነዛ ልጆች ኔትወርክ ሲንቀሳቀሱ ለእኔ ኮሚሽን ይገባልኛል። ለምን? በእኔ ውስጥ እኔ ያስተማሪያቸው አባትም ይሆን አያት። እዚህ ጋር ማወቅ ያለባቸው ነገር ፕላትፎርም ላይ ትንሽ ስትቆይ ታይታላችሁ። አባት አያት የሚባል ነገር አለ። ለምሳሌ እናንተ እዚህ ጋር ፒራሚድ ጀመራችሁ። እዚህ ልጅ ናቸው እነዚህ እናንተ ተግባብታችሁ ምናምን ያስተማራችኋቸው ልጆች ማለት ነው። እነሱ ደግሞ ወጥተው ሌላ ልጆችን ሲያስተምሩ የልጅ ልጅ ተፈጠረ። የልጅ ልጅ ተፈጠረ። ከዛ ሌላ ልጅ እነዚህ ደግሞ ወጥተው ሌላ ልጆች ሲያስተምሩ የልጅ ልጅ አያችሁ ማለት ነው እናንተ በተለምዶ አባባል ስናየው። ስለዚህ ከነዚህ ሁላ ነው እኔ ከማላውቀው ሰው ዛሬ አሁን ኮሚሽን እየገባልኝ ነው። ግን ለሸረፈዲን ኮሚሽን ላክልህ ብሎ አይደለም። ለራሳቸው ሌቭል ሊያሳድጉ ሊሆን ይችላል፣ ጊፍት እየተሰጣጡ ሊሆን ይችላል፣ ጋምብል እያደረጉ ሊሆን ይችላል። የተለያዩ ነገር ሲያደርጉ ኮይን ሲያንቀሳቅሱ ፕላትፎርሙ ካተረፈው ነገር ግብር ሲከፍሉ ለእኔ ኮሚሽን። ለምን? እኔ ፒራሚድ ነው የጀመርኩት ወይም ደግሞ አስተማሪያቸው እኔ ነኝ። ስለዚህ በአስተማሪነቴ በኤጀንሲነቴ የተከፈልኩ ነው ያለሁት ማለት ነው። ስለዚህ የእናንተ ትልቁ ስራ ምንድነው? ይሄን ኔትወርካችሁ ማስፋት፣ ልጆችን እያያዛችሁ ብቁ እያደረጋችሁ መልቀቅ። መያዝ ማለት እዚህ ጋር ማወቅ ያለባችሁ ነገር ዝም ብላችሁ እናንተ ጋር ስላስገባችኋቸው ስለተቀጠቃችኋቸው 300-400 ልጅ ቢኖር ኮሚሽን አታገኙም። ያስገባችኋቸውን ልጆች ብቁ ማድረግ መቻል አለባችሁ። ስለ ፕላትፎርሙ እናንተ እንደገባችሁ ለእነሱ እንዲገባችሁ ማድረግ መቻል አለባችሁ። ለእነሱ እንዲገባችሁ ባደረጋችኋቸው ሰዓት እነሱ የራሳቸውን ፒራሚድ ይጀምራሉ። የእነሱ ፒራሚድ እያሰፉ በሄዱ ቁጥር የእናንተ ትልቁ ፒራሚድ እየሰፋ ነው የሚሄደው። ስለዚህ እዚህ ጋር በደንብ አድርጋችሁ ማየት መቻል አለባችሁ ማለት ነው። ስለዚህ ይህን ፒራሚድ የምትሰሩ ከሆነ በቀን ኮሚሽን ይገባላችኋል። ይህ ኮሚሽን አስቀምጥላችኋለሁ እዚህ ስክሪኑ ላይ እስከ 1.5 ሚሊዮን ድረስ የሚከፈሉ ልጆች 1.5 ሚሊዮን 1 ድረስ የሚከፈሉ ልጆች አሉ። ይህንን ዊዝድሮ ሲያደርጉት በባይናንስ ወይም ደግሞ በተለያየ ባንክ ዊዝድሮ ቢያደርጉት 20,000 ብር እስከ 10 ሺህ ብር በኢትዮጵያ ብር እየተከፈሉ ነው ማለት ነው። ስለዚህ ይህንን ለማግኘት እኛም እየጣርን ያለ ነው። ስለዚህ በቻላችሁት ይህን ፒራሚድ ለመስራት ሞክሩ። ይሄ ፒራሚድ ላይ እዚህ ላይ ላሳያችሁ የምፈልገው ነገር ላይ ልጨምርላችሁ የምፈልገው ነገር ኤጀንሲ ኮሚሽን የሚባል ነገር አለ። የኤጀንሲ ኮሚሽን አንድ ሰው ኤጀንሲ ሲሆን የሚያገኘው ኮሚሽን አለ። ይሄ ምንድነው? ከዲ ሊጀምርላችሁና ዲ የሚባል እንትን አለ። አሁን አንድ ሰው ዲ ሲ ቢ ኤ እና ሱፐር የሚባል የኮሚሽን አይነቶች አሉ። አሁን አንድ ሰው ኤጀንሲነት መጀመሪያ ሲሰጠው እዚህ ዲ ላይ ነው የሚቀመጠው 4% ያገኛል። 4% ከዛ ወደ ሲ ሲወጣ ደግሞ ሲ ላይ ደግሞ 8% ያገኛል። እዚህ ላይ ደግሞ 12% ያገኛል። ኤ ላይ ሲወጣ 16% ያገኛል። ሱፐር ላይ ሲቀመጥ ዋናው የመጨረሻው ሱፐር ነው 20% ያገኛል። እዚህ ጋር ማወቅ ያለባቸው ነገር መጀመሪያ ኤጀንሲ ላይ ሲሰጡ 4% የምታገኙት ከእናንተና በእናንተ ፒራሚድ ውስጥ ካሉ ልጆች የምታገኙት 4% ብቻ ነው። 4% 16% ማነው የሚወስደው? ወደ ላይ ይከፋፈላል። አሁን ምሳሌ የእናንተ ኤጀንሲ ሱፐር ከሆነ ያለው ምሳሌ የኔ ኤጀንሲ ሱፐር ላይ ነው ያለችው ጨርሳለች። እኔ ኤጀንሲ ማነው ስሙ እኔ ሆስት በሆንኩበት ሰዓት እዚህ ደረጃ ሳልደርስ ሆስት በሆንኩበት ሰዓት 20% ነበር የምታገኝብኝ። 20% ነበር የምታገኝብኝ ከኔ ከሚቆረጡ ኮሚሽን 20% ነበር የምታገኘው። ከዛ
አንድ ከፍ ስልና እኔ ኤጀንሲ ሲሆን 4% እኔ ማግኘት ጀመርኩ። ከራሴና ከኔ ፒራሚድ ውስጥ ካሉ ልጆች 4% ማግኘት ጀመርኩኝ። እሷን ቀነስኩባት ስንት 16 ታገኛለች ማለት ነው እሷ። ለዛ ነው ይሄ ቲያንስ ጋር አይገናኝም የምንላችሁ ለዛ ነው። ብዙ ሰው ፒራሚድ መስራት ምናምን ሲባለው ቲያንስ የሚባል በ1990 ምናምን የነበረ ድርጅት አለና ገብቶ ኢትዮጵያ ላይ አከሳስሯቸው ነው የሄደው እና የቲያንስ አካሄድ ይመስላችኋል? እንደዛ አይደለም። ይሁን ኔትወርኩ ፒራሚድ ይምሰል እንጂ የፒራሚድ ቅርጽ የለውም። ያው ተቋረጠ። 16% አገኘች እሷ፣ እኔ 4%። ከዛ ወደ ሲ ስገባ 2 ሚሊዮን አካባቢ ኤክስቼንጅ ፈጽሜ ወደ ሲ ስገባ እሷ ስንት እኔ 8% ማግኘት ጀምራለሁ። እሷ 12% ማግኘት ጀምራለች ማለት ነው። ከዛ እኔ ወደ ቢ ስገባ እሷ ስንት ታገኛለች? 8% ታገኛለች። እኔ 12% ታገኛለሁ። ከዛ ኤ ስገባ እኔ እሷ ስንት ታገኛለች? 4% ብቻ ታገኛለች። እኔ 16%ን ይይዛለሁ ማለት ነው። ሱፐር ላይ ስገባ እኔ ስደርስበት ወይም ደግሞ ኤጀንሲያችሁን ከደረሳችሁበት የኤጀንሲ ሌቭል አለ። ይሄ ሌቭል ላይ ያለው ሲሚ ላይ ከሆነ ቢሚ ላይ ከሆነ ኤጀንሲያችሁን ከደረሳችሁበት ወይም የእናንተ ልጆች እናንተ ደረጃ ላይ ከደረሱ ኮሚሽናችሁ ይቋረጣል። እኔ ሱፐር ላይ ከገባሁ ኮሚሽኑ ይቋረጣል፣ የኔ ኤጀንሲ ማለት ነው። ከዛ በኋላ ምንድነው የሚሆነው? የኔና የሷ ግንኙነት ኮሚሽን ይቋረጣል እንጂ በይሄ የኤጀንሲ ኮሚሽን ሌቭል የሚባል ነገር አለ። 2 ሚሊዮን፣ 10 ሚሊዮን፣ 100 ሚሊዮን፣ 50 ሚሊዮን የሚባል ነገር አለ። እሱን ግን እገፋላታለሁ ሁሉ ጊዜ እገፋላታለሁ። ኮሚሽን ግን ከኔ አታገኝም። ስለዚህ ዲ ላይ ያላችሁ ልጆች ቶሎ የኤጀንሲያችሁን ኮሚሽን ቶሎ ፈጸማችሁ፣ 2 ሚሊዮን ፈጸማችሁ ወደ ሲ መግባት አለባችሁ። ለምን? ከልጆቻችሁ አንደኛ ዝቅተኛ ፐርሰንት የምታገኙት፣ ሁለተኛ ደግሞ ከልጆቻችሁ ዝቅተኛ ፐርሰንት ከማግኘታችሁ ውጭ ደግሞ ልጆቻችሁ ፈጣን ሆኖ ኤጀንሲ ብታደርጓችሁ ኮሚሽናችሁ ይቋረጣል። ቶሎ ግን ሲ ከገባችሁ ቢያንስ 4% 8% ታገኙባችኋላችሁ ማለት ነው። ስለዚህ ወደ ሲ መግባታችሁ እንዳረሱ። ምናልባት ይህንን ሀሳብ እዚህ ጋር ያነሳሁት ለምንድነው ቲያንስ የሚባል ድርጅት ነበርና ብዙ ልጆች እዚህ ላይ ሲመጡ የፒራሚድ ቅርጽ ምናምን አድርገን ስናሳያቸው ቲያንስ ጋር ያመሳስሉታልና ቲያንስ አይደለም። ቲያንስ አለቃችሁን ቤትም ሄዳችሁ አበልጡትም። እኔ እናንተ ካስገባችሁ ቲያንስ ውስጥ እኔን መቼም ቢሆን አቀርሙኝም የፈለገ ቢሆን እዛ ጋር ማለት ነው። እዚህ ላይ ግን መበላለጥ የሚባል ውድድር የሚባል ነገር አለ። ስለዚህ ቲያንስ ጋር አይገናኝም። ፖፖን በስነ ስርዓቱ ስራዬ ብላችሁ ስሩ። የምመከራችሁ ነገር በቃ ስራዬ ብላችሁ በደንብ እንቅልፋችሁን አታችሁ መስራት መቻል አለባችሁ። አንዴ እስከምታቋቋሙት ካቋቋማችሁት በኋላ የቀን ገቢ በስነ ስርዓቱ ቋሚ ገቢ ይኖራችኋል ማለት ነው። ቋሚ ሰራተኛ ትሆናላችሁ። ለምን? የማይቋረጥ ገቢ ይገባችኋል። አሁን ምሳሌ ቲክቶክ ላይ አይታችሁ ከሆነ አንድ ሰው ከፈመሰ በኋላ ግዴታ ማታ ላይቭ ላይ ወጥቶ ዱቄት ካልተቀባ ወይም ደግሞ ጨዋታ ካልጨዋታ ኮሚሽን አያገኝም ወይም ገቢ አያገኝም። እዚህ ጋር ግን እንደዛ አይነት ነገር የለም። በብዙ ምክንያት እዚህ ጋር ኮይን መሰብሰብ ትችላላችሁ። አንድ ሁለተኛ ደግሞ አንዴ ኔትወርካችሁን ከዘረጋችሁ ከዛ በኋላ ፖፖን ሳትከፍቱት ሙሉ ቀን ኮሚሽኑ ከመግባት ወደ ኋላ አይልም። ይሄንን ማወቅ መቻል ስላለባችሁ በደንብ አድርጋችሁ ሲሪየስ ሆናችሁ ያልገባችሁ ነገር እየጻፋችሁ እየጠየቃችሁ ቶሎ ኤጀንሲ ሆናችሁ ወደ ስራ ግቡ ለማለት ነው። አመሰግናለሁ። ሰብስክራይብ ማድረጋችሁን እንደዚሁም ላይክ ማድረጋችሁን እንዳረሱ። እወዳችኋለሁ።